ሰላም ጤና ይስጥልኝ ጌታም ተስፋ ይባላልው እንደምን አላችሁ ላስት ታይም ስትራቴጂ ስታዘጋጁ ለካምፓኒያችሁ ስታዘጋጁ ማየት ያለባችሁ ፍሬምወርኮች እነማን ናቸው እንዴት ናቸው የሚለውን ከኢንተርናሊ አሴስ የምታረጉበት ስዎት አናላይሲስን አይተን ነበር ሶ ስትሪንግስ እና ዊክነሱን በስዎት አናላይሲስ አይተናል ሶ አሁን ደግሞ ዛሬ ስለ ፔስትል አናላይሲስ እናያለን ማለት ነው ኢንቫይሮንመንታሊ እንዴት ስካን እንደምታደርጉ ያለውን ኢንቫይሮንመንቱን ስካን የምታረጉበትን ነገሮች እንደሚከተለው እናያቸዋለን ማለት ነው በጥሞና ይከታተሉና ለመጪው የናንተን ኦርጋናይዜሽን ወዴትና እንዴት መሄድ እንዳለበት ስትራቴጂ ስታዘጋጁ በደንብ ዲቴል እና ጥልቅ ጥናት ይፈልጋል ለዛ ደግሞ ሰፖርት ከፈለጋችሁ እኛ ደግሞ በኢነርጂቲክ በሆኑ ቴክኖሎጂካል ኢኩፕድ በሆኑ ቲሞች እና ኦርጋናይዜሽኖች ስላሉን እናንተን ሰፖርት ለማድረግ ሁሉ ጊዜ ዝግጁ ነን ኮንታክት ዲኤም ልታረጉልኝ ትችላላችሁ ማለት ነው ከስትራቴጂ ፕሪፓሬሽን ከዲጂታላይዜሽን ጋራ ተያይዞ ኦርጋናይዜሽናችሁ ውስጥ ዲጂታላይዜሽንን ለማምጣት ከአይቲ ኢንፍራስትራክቸር ኢንስታሌሽን ከኢምፕሊሜንቴሽን ጋር ተያይዞ እያንዳንዱ ነገር ለናንተ የሚሰጡ ድርጅቶች ስላሉን እዛ ላይ ኮንሰልት ብታደርጉን ስራውን በደንብ መስራት ድርጅቶቻችሁን በቴክኖሎጂ ማስታጠቅ እንችላለን ማለት ነው አመሰግናለሁ ዛሬ ደግሞ ኢንቫይሮንመንቱ ላይ ምን አለ ከውጪ ከካምፓኒ ውጪ የናንተን ድርጅት አፌክት ኢምፓክት ሊያደርገው የሚችል ሰክሰስፉል ሊያደርገው የሚችል ወደ ኋላ ሊያስቀረው የሚችል ወደፊት ሊያራምደው የሚችለው ነገር ምንድነው እሱ የሚለውን የምናይበት ፔስተል አናላይሲስ የሚላል ሶ ፔስተል አናላይሲስ ያን ስትራቴጂክ ፍሬምወርክ ነው ይሄ ስትራቴጂ ለማዘጋጀት አሴስ ለማድረግ የሚረዳን ቱል ነው ማለት ነው ሶ ቱ አይደንቲፋይ ኤንድ ኢቫሉዌት ኤክስተርናል ፋክተርስ ዛት ካን አፌክት your organization your industry your projects your business strategies እነኚህን ኤክስተርናል ፋክተሮች ናቸው ማለት ነው ሶ ፔስትል is an abbreviated words it stands for political economic social technological environmental and legal so የነኚህ የስድስት ወሳኝ ቃላቶች የተወጣጣ የመጀመሪያ ፊደል ነው ፔስትል ማለት ነው ሶ ፖለቲካል ኢኮኖሚካል ሶሻል ፋክተሩ ቴክኖሎጂካል ኢምፓክቱ ፋክት እንዴት ነው አፌክት ሊያደርግ የሚችለው ኢንቫይሮንመንቱ እንዴት ነው ሊጋል ሳይንስስ እንዴት ነው እየተገደበት ያለው የሚለው ነገሮች ናቸው ማለት ነው ሶ why do we use pestle analysis pestle analysis ለምንድን ነው እሱ የምንጠቀመው why ባንጠቀመውስ ብንጠቀመው ምን እናገኝበታል የሚለውን ደግሞ እንደሚከተለው ባጭሩ ነግራችኋለሁ ማለት ነው ሶ የመጀመሪያው it helps us to understand the external business environment understand እናረግ ይረዳናል ማለት ነው ማንኛውም ካምፓኒ የራሳችሁ ካምፓኒ ሲኖራችሁ የናንተ ካምፓኒ በኢንቫይሮንመንቱ ማለት የከፈታችሁበት ህብረተሰቡን ለማገልገል ወይ ደግሞ የሆነ ቢዝነስም ሊሆን ይችላል ያ ነገር ከኢንቫይሮንመንቱ ጋር ይገኛል ሶ ገበያ ውስጥ ያለው ውጪ ላይ ያለው ቢዝነስ እንዴት ነው የሚለውን እሱን አንደርስታንድ የምታደርጉበት አሴስ የምታደርጉበት በፔስትል ፍሬምወርክ ነው ማለት ነው ሶ it helps organization to identify opportunity and threat outside their controls ከነሱ ውጪ ቁጥጥር ውጪ ሆኑትን ምን አለ ለምሳሌ ፖለቲካው ሲመጣ ፖለቲካው ይዟቸው የመጣው ነገሮች ምን አሉ የናንተ ድርጅት ምን ሊጠቀም ይችላል ምንስ ሊጎዳ ይችላል አሁን ባለው ፖለቲካ በሚመጣው ይሄንን ፎርካስት አድርጋችሁ ካለፈው አይታችሁ ለወደፊት ፎርካስት አድርጋችሁ የምታዩበት ኦርጋናይዜሽናችሁን በዛ ቼክ የምታደርጉበት ይሆናል ማለት ነው ሶ the second one it provides a broader view of market conditions ገበያው እንዴት ነው የሚለውን ነገር እንድታዩበት ይረዳችኋል ፔስትል አናላይሲስ ማለት ነው ሶ ሁለተኛው ላይ ሰፖርት ስትራቴጂክ ፕላኒንግ ለማዘጋጀት ሶ ከላይ ኢንቫይሮንመንት ውስጥ ያሉ ገበያዎች ቢዝነሶች እንዴት ናቸው የሚለውን ካያችሁ በኋላ ስትራቴጂክ ፕላን እንድታዘጋጁ ወይንም ማኔጅመንቱ ሎንግ ተርም እና ሾርት ተርም ፕላን ወይንም ደግሞ ስትራቴጂ እንድታዘጋጁ ሰፖርት ያደርጋችኋል ማለት ነው ሌላው ደግሞ ውሳኔ ለመወሰንና ለሪሶርስ አጠቃቀም ሪሶርስ አሎኬሽን in terms of decision making it have a great roles in እንድታረጉ እንድትወስኑ
ውሳኔዎችን ይሄ ክሪቲካል የሆኑ ዲሲሽኖች እንድትወስኑ ይረዳችኋል ማለት ነው። ሶስተኛው አይደንቲፋይ ሪስክ ኤርሊ ነው። ምን ሪስክ አለ ኢንቫይሮንመንቱ ላይ ካምፓኒያችሁን ኢምፓክት ሊያደርግ የሚችለው ምን ሪስክ አለ የሚለው እሱን አሴስ እንድታደርጉ ይረዳችኋል ማለት ነው። አራተኛው ዲስከቨር ኒው ኦፖርቹኒቲስ ነው። አዳዲስ የገበያ በሮች የትኞቹ ናቸው? የእናንተ ካምፓኒ ብሬክ ስሩ አድርጎ የሚወጣበት በየትኞቹ ኦፖርቹኒቲዎች ናቸው? there is a lot of opportunities in environment ውጪ ከናንተ ካምፓኒ ውጪ የተለያዩ ሌላው ሁለተኛው ኢኮኖሚክ ነው። ሶ ኢኮኖሚክ ላይ በመልካም ነገር ወስዳችሁ የምትጠቀሙበት ካምፓኒያችሁ የሚያድግበት መንገድ አሴስ እንድታረጉ እንድትመረምሩ ይረዳችኋል ላይ ሌላው ከኢንሃንስ ኮምፒቲቲቭ የሚነግረን የመጀመሪያ ውስጥ የእናንተ ድርጅት ኢንፍሌሽን ሬቱ ምንድነው በዓለም ላይ የእናንተ ድርጅት ብቻ አይደለም እንደናንተ አንፃር እንዴት ነው የሚለው ታዩበታላችሁ። በጣም ብዙ ድርጅቶች አሉ። ሶ ከነሱ ጋር ኮምፒት ማድረግ ያደርጋሉ ማለት ነው። እሱ ኢምፓክት ለማድረግ ምንድነው አድቫንቴጅ ያስፈልጋል የከስተመር ፐርቼዚንግ ፓወር ለማድረግ አንዱ ሰፕላይበት ምንድነው እሱ ያለው ገበያ ውስጥ የሚለው የኢኮኖሚክ አናሊሲስ ነው ማለት ነው። እንቅስቃሴውን አሴስ የምታደርጉበት ነው ማለት ነው። ሌላው ከፔስትል ኢንቨስት ለማድረግም ካምፓኒያችሁን ለማስፋፋትም የፔስትል አናሊሲስ ሶሻል ደግሞ ማየት አለባችሁ ማለት ነው። እንደ ዲጂታል ሰርቪስ ሪሞት ወርክ ምንድነው እሱ ያለው ዲማንድ ለምሳሌ መጀመሪያው ህብረተሰቡ ላይ ያለው ፖለቲካል ከገቨርንመንት ላይ እሱ ደግሞ ምንድነው እሱ ለምሳሌ ሪሞት ወርክ ላይ ተያይዞ ሬጉሌሽንስ ምንድነው እሱ የሚፈልገው ፍላጎቱ ምንድነው ከረለ ያለው ምንድነው የተወደደው ምንድነው ወዴት እንሄድበት የሚለው ነገር የህብረተሰቡን ፍላጎት እያየ ላይ የሚያደርግ የሶሻል ፓርቱ ነው ማለት ነው። እሱን አሴስ የምታደርጉበት ሌላው ደግሞ ዋነኛው ነገር ከፔስትል ቴክኖሎጂ ነው። ቴክኖሎጂ ወዴት እየሄደ ነው? ዲጂታላይዜሽን ወዴት እየሄደ ነው? ካምፓኒዎች ከድርጅታቸውን ዲጂታላይዜሽን ሲያደርጉ ወዴት እየሄዱ ነው የሚለው ለምሳሌ ከ5G አንፃር ከዲጂታላይዜሽን ትራንስፎርሜሽን ጋራ ከኤአይ ከኔትወርክ አውቶሜሽን ከክላውድ ኮምፒውቲንግ ጋራ እነኚህ እንደዚህ አይነት ነገሮችን ወደ ድርጅታቸው አንጥታችሁ ዲጂታል ማርኬቲንግ ጋር ተያይዞ አሁን ነገሮች ሁሉ በቴክኖሎጂ ሰፖርት እየተደረጉ ስለሆነ ያንን የናንተ ድርጅት ምን ጋር ነው ያለውን የሚለውን የምታስተያዩበትና ለዲሲሽን የምትነሱበት አሴስ የምታደርጉበት መንገድ ይሆናል ማለት ነው። ሌላው ከፔስትል ኢንቫይሮንመንት ነው። ኢንቫይሮንመንቱ ላይ ለምሳሌ ኢነርጂ ኤፊሽንት ምንድነው እሱ ከኢነርጂ ጋር ከካርበን ሪዳክሽን ጋር ተያይዞ ያሉ ፖሊሲዎች ምንድናቸው ወዴት እየሄዱ ነው የሚለው ነገር በደንብ እሱን አሴስ እንድታደርጉ የኢንቫይሮንመንቱ ላይ ይረዳችኋል ማለት ነው። ሌላው ከፔስትል ደግሞ ኤል አለ። ኤል ማለት ሌጋል ነው። ሶ ከህግ አንፃር ህግ እንዴት ነው የሚወጡ አዋጆች ወዴት ናቸው? ከቢዝነስ አንፃር ከዳታ ፕራይቬሲ አንፃር ከሳይበር ሴኩሪቲ አንፃር ከላይሰንሲንግ ሪኳየርመንት ጋራ እና ደግሞ ከፖሊሲ ከሬጉሌሽንስ ከትሬድ ጋር ተያይዞ ኢንተርናሽናሊ የሚወጡ ነገሮች ምንድናቸው የሚለውን ነገር በደንብ አሴስ የምናደርግበት ፓርቲ ይሆናል ማለት ነው። ሶ ፔስትልን ከተጠቀማችሁ በኋላ ምን ጥቅም ታገኛላችሁ የሚለው ደግሞ 5 ጥቅሞችን ነግራችኋለሁ ማለት ነው። እየጨረስኩ ነው። ሶ 5 ጥቅሞች ፔስትልን አሴስ ስታደርጉ የመጀመሪያው ፕሮቫይድ ስትራክቸራል ኢንቫይሮንመንት እስካን እንድታደርጉ ሰፖርት ያደርጋችኋል። ኢንቫይሮንመንታችሁን እስካን እንድታደርጉ ይረዳችኋል ማለት ነው። ሁለተኛው ኢምፕሩቭ ስትራቴጂክ ፎርሳይት እንዲኖራችሁ ስትራቴጂክ ካምፓኒዎች ኦርጋናይዜሽኖች ስትራቴጂያችሁን ለወደፊት እንዴት ነው የምታዩት ምንድነው እሱ ወዴት ነው የምንሄደው የሚለውን አቅጣጫ እንድታስቀምጡ ሰፖርት ያደርጋችኋል ማለት ነው። ሌላው ሪስክ ማኔጅመንት ላይ ሪስክ ይሄ ካምፓኒያችሁ ላይ ካምፓኒያችሁን ኢምፓክት ሊያደርግ የሚችል ኢንቫይሮንመንት ውስጥ የሚከሰቱ